يادرشاين ينين شلما يراين وستو بكنيس ياكوما سماي ملايك الرستو እናንተ ምን እያደረጋችሁ ናችሁ? መምጣታችሁ ሳይንስ እንደ ፈሪዱላ ከኋላ መታችሁኝ አይደል? ወጎጉንማ ይዝፋል። ቆይ ከኔ ምንድነው የምትፈልጉት እንዴ? ወንድምህማ ገባ አይደል እንዴ? ለምንድነው በሰላም እንድኖር ማትተወኝ? ሃይ አንቺ ማን ይፈልግሻል? ለአባትሽ እንኳን ያልታዘሽ የሰርግሽን ድፍድፍ የደፋሽ ድፍት ያርግሽ። አሁንም ማን ይፈልግሻል? ይወል ምንም በልምን እኔ እፈልጋታለሁ። ትሰማኛለህ? ደግሞ ለማንም ማሳልፍ ያልስጣት። እርግጠኛ ነህ? በህይወቴ እንደ ዛሬ እርግጠኛ ሆኜ አላውቅም። በጣም ጥሩ። ይህንን ቃል እንዳትረሳ። በቅርቡ እንገናኛለን። እኔ የምልህ ለምንድን ነው ቆይ ማራል ብላ የሚያልቀው? ያው አንቺ ቀለሽ ይበቃል ብዬ እኮ። አየር ስቀይር ግን ጸባይም ቀይረሃል አይደል እንዴ? አሁን ለውጥ ያልታየኝም ለማለት ነው። ምን ነው? ምንም። የሆነ ማታውቂው ስሜት ተሰምቶሽ ያውቃል? ምን አይነት? የሆነ ደስ የሚል ግን ደግሞ የሚያስፈራ ብቻ የሆነ ዝብርቅርቅ ያለ ያውቃል። እንደሱ አይነት ስሜት እየተሰማኝ ነው። የሆነ ፈራለሁ ግን ደግሞ ደፋር መሆን እፈልጋለሁ። አላውቅም ምን እንደሚሰማኝ። መች ነው ይህ ስሜት የጀመረ? ትንሽ ቆይ ግን እዚህ ስመጣ ባሰብኝ። በደንብ ይባስብን። እኔ ስምፈልገው እሱን አይደል? ምንድን ያልሽው? ወይኔ ከቀፎ ላይ ኩበቱን ሳላወጣው በቃ ንቦቹ በእጅ ሳለቁ። ይባስብን ያለችው እንደ ምኑን እንጠጥተ ነው እንደዚህ ጋን ጋን ብለሃል እኮ። እና ልበላ እርሶ ምን ያገባውታል? በቃ ገደል እንዳትገባ። ባልገባስ እርሶን ምን አገባውት? ልጆትን አልድርልም አሉኝ አይደለ? ብገባ ባልገባ እርሶ ምን ቤት ኖት? ምንድን ያገባውታል? እንደውም እርሶ ነው ጠላቴ። ልጆት ጽናትን አግባ ብሎ ቢያስገድዷት ኖሮ እኔም ታገባኝ ነበር። አሁን ባለፈ ነገር አንጨቃጨቅ፣ ሂድ። እንደውም ይገሉታል። ጽናትን አሳልፎ ሰጠብኝ አይደለ? ተው ልጄ ተው። ምን ነው አንተ? ጋሽ ደህና ነው? አባ ደህና ነህ አይደል? ደህና ነኝ። ተው ደህና ነኝ። ይልቅ ቅዱስ ከሰው ጋር እንዳይጋጭ። ቆይ እሱ የት ቀረ? የትም ብቻ እሱን ስጠብቀው ነው። እነማን አሉ? ተይኝ እስኪ ልጄ። ጋሽ ወደ ቤት ላስገባሁት? አይ አያስፈልግም፣ እዚሁ አየር ልውሰድ። ቆይ ምን ተፈጥሮ ነው? ያ የተረገመ ፈለቀ ግቶ እኔንም ገሎኝ ነበር። ማለት አባ ቆይ ፈለቀ ለምንድን ነው እንደዚህ ያደረገው? በእኔ ምክንያት ነው አይደለ? አዎ እንደዚህ ሰክሮ ሳየው ልደግፈው ብል የሰው መሳቂያ እንዳይሆን ብዬ ወደ ቤት ላስገባው ስል ነው እንደዚህ ሆንኩት። አውቆ ነው እንደዚህ ያደረገው። ቆይ ግን ቅዱስ የት ሄዶ ነው ሁሉ ነገር ሲፈጠር? እሱማ ወደ ታች በኩል ለማየት ወርዶ ነው። ቆይ እነዚህ ሰዎች እነማን ናቸው? ቆይ ሀገሩ ላይ ህግ የለም እንዴ እንደዚህ ሲረብሹ? አብረን ያሳደግናቸው ልጆች እንዴት አድርገን አሳልፈን እንሰጣቸዋለን? ጋሼ ቆይ ከዚህ በላይ ምን እስኪያደርጉ ነው? ለዚሁም መቀጣት አለባቸው። ተዋቸው ልጄ፣ ፈጣሪ ማብረጃውን ይሰጣቸዋል። ጋሼ ይበቃል። እስካሁንም እኮ በሽማግሌ ያዩት ግን ምንም ለውጥ የለም። ስለዚህ ወደ ህግ መሄድ አለብን። የሚሰማ ሰው አይደለም። ኧረ እባክሽ ያዥው እንዳይጣላ እባክሽ። አይ አባ አንተን ጥዬ አልሄድም። በቃ ቤት እንሂድና ለቅዱስ ይደውልለታለሁ። እሺ يادرشاين ينين شلما يراين وستو بكنيس ياكوما سماي ملايك الرستو እንዴ ወዴት ነው? የጠገበው ላስተነፍሱ። አልገባኝም። ጸብ ነው? አንተ ደግሞ በዚህ ሰዓት መቼስ ሮማንስ አልሰራ። እኔ እኮ ጋሼ ጠፍቶብኝ እየፈለኳቸው ነው ያለው። የጠገበ እኮ ጋሼ መታቸው። ማ በዛብህ ነው? ኧረ አይደለም ያፈለቀ።
አያደርገውም። አሁን ይኸውልህ እዛ ግፊት ሲቀርብ ዋጋውን ያገኛል። እና ጋሼ ተጎድተዋል። በዛ በኩል እንደ አጋጣሚ ስናልፍ ባናያቸው እኮ ይጎዳቸው ነበር። ቆይ ምን አይነት ስነ ምግባር ነው ያላቸው ልጆቹ? አላቅም። አሁን እንሂድ በቃ። እኔ እኮ የገባሁበት መንገድ ጠፍቶኝ በሌላ መንገድ ነው የወጣሁት። እሺ አሁን ወደ ጣቢያ እንሂድ። መጀመሪያ ጋሼ ልያቸው፣ በዛ ላይ ደግሞ ፈቃዳቸውን እንጠይቅ። ባህላቸውን የሚያውቁት እሳቸው ናቸው። እነሱም አሁንም ለልጆቼ ነው የሚሉት። እና ምን እናለው በቃ ሄደና መልክታ። ልክ ነህ። እንደዛ ነው ማድረግ ያለብን። ለሌላም ሰው መማሪያ ይሆናሉ። አዎ እሳቸው በደግነታቸውማ ራሳቸውን ማጣት የለባቸውም። እንሂድ። አንዳንዴ በልጅ መደገፍ እንዲህ ነው። ወደኩ ስትል አለንልህ ደረስንልህ ብለው ይደግፉሃል። አዎ ጋሼ፣ መቼም አዲስ ጉልበት መውለድ እና ማሳደግ ለዚህ ቀን ካልሆነ ለመቼ ይሆናል ታዲያ? አዎ ልጄ፣ ብዙ የሚያስሩት ይመስልሃል? አይ አባ፣ አሁን ለፈለቀ ተጨንቀ ነው እንዴ? ምንም ቢሆን እንኳን ከቤተሰቦቹ ጋር ክፉና ደግ አሳልፈናል። ግን ልጃቸው ክፋትን ብቻ ነው የሚያውቀው። እንዴ ወጣትነት እኮ ከባድ ነው። ትንሽ ገንፈል ስትል የሚያስተካክል ነገር እስካልተገኘ ድረስ አስቸጋሪ ነው። ስለዚህ አሁን እዛ እስር ቤት ሰከን ይላል። ያጠፋም ቢቀጣም ግን እንደው አባ በቃ እንዴ ከእንግዲህ መውላወል አያስፈልግም። ይሄ በሰው አለመጨከንህ እኮ ነው አሁን የሚያስደፈረ። ይገባኛል እኮ ጋሼ፣ እርሶ የፈለጉት በባህል በወጉ ነገሩ በሽማግሌ እንዲፈታ ነበር። እሱ ግን አሻፈረኝ አለ። ምን ማድረግ ይቻላል? እረ ልጆቼ ልክ ናችሁ። እኔ መጨከን አቅቶኝ እንጂ። የእኔ ቤተሰቦች ወንድሜን ምግብ ለማድረስና ለመጠየቅ ይሄዳሉ። እናንተ እዚህ ቁጭ ብላችኋል። ና ቁጭ በል። የደረስክበትን ጥቁር ቡና ጠጥተህ ትሄዳለህ። ይሁን ከወንድሜ ባላንጣ ከአንተ ጋር በስተርጅና እዚህ ቃልን አጥፈህ ከአንተ ጋር እዚህ ቡና ከምጠጣ የአንተን ቡና መጠጣት ለእኔ የወንድሜ ደም ነው የሚለኝ እኮ። እሺ ካልጠጣ እኛ እንጠጣበት፣ አትረብሸን። አቤት አቤት። እሺ ጥሩ ብረት መዝጊያ አምጥታሉ ጃል። በዛብህ ተረጋጋ። ወንድምህም ቢሆን ስህተት ስለሰራ ነው ሊታረም ማረሚያ የገባው። ትሰምኛለሽ አንቺ ጦሰኛ? ይሄ ሁሉ ስራ የአንቺ ስራ ነው። ለዚህ ስራሽ ደግሞ ምን እንደማደርግ እኔ የማውቀው። እሷን ተዋት፣ ከእኛ ጋር አውራ። ድሮም እኮ ውሻ በቤቱ ነው የሚጮኸው። በሉ ልጆች፣ አንድ አንሳ ሁለት አንሳ ስትባባሉ ነው ጸብ የሚጀምረው። ተቀመጡ። ሁላችሁም ስሙ። ወንድሜን ጎትታችሁ ወይኔ እንደከተታችሁት ሁሉ መልሳችሁ አምጡት። አለበለዚያ ግን አይ ካላችሁ ግን ምን እንዴ አልበዛም እንዴ? እሱ አባቴን ሲገፈትረውሳ አባቴ ዛሬ ከነጋደገችልኝ የሚላትን በሬ ለካሳ ከበላችሁ በኋላ ምን አርጊ ነው የምትሉኝ? ክብራችን በአንቺ ወራዳ ምክንያት የቤተሰባችን ክብር ተነክቷል። ተዋርደናል። እንዴት ነው የምትናገረው? ቢገባ ይኸውልህ እሷ ከእናንተ የተሻለ አስተሳሰብ ስላላት ነው። እሺ ራሴን ተምሬ ልቀይር ያለችው። እንዳ ትምህርት በየአልጋ ቤቱ መዞር ነው። እንሰማለን እኮ አንቺ እንሰማለን። አንተ ሰውዬ በቃ ውጣልን። አሁን እዚህ መቆየትን ሌላ ጦስ ውስጥ ይከታል። ውጣ። ምን ለእኔ ፖሊስ ልጠሩ ነው? ትሰማላችሁ? ወንድሜን ወይኒ እንደከተታችሁት ሁሉ መልሳችሁ ካላወጣችሁት በስተቀር እንቅልፍ እዚች ቤት አተኟትም። ትሰሙኛላችሁ አይደል? አተኟትም። እንቅልፍ እዚች ቤት አተኟትም። እስቲ ያስሙን ኪኒን አንጭልኝ። እሺ ጋሼ ደህና ነው? ደህና ነኝ። እንዲህ ሲጨነቅ ያፍነኛል። ጋሼ በቃ ተረጋጋ። ጽናት ቶሎ በይ። እኔም ናፍቀኸኛል በይልኝ። እና እንዴት ነው ግን ገጠር? ቆንጆ ነው፣ ምንም አይልም። ከነባልሽ ገጠር ገብተሽ ምንም አይልም ነው የምትይ? በባሌ በኩልማ ቆንጆ ነው፣ ግን ያው እዚህ ያለው ሁኔታ ምንም አይልም ነው የሚያስብለው። ደግሞ ምን ተፈጠረ? አሁንም እንደ በፊቱ ከሰው ጋር ተጋጨ እንዴ? እዚህ ያሉትን ሰዎች ብታያቸው ኖሮ እኮ ኪራ ምን ያክል ትዕግስተኛ እንደሆነ ይገባሽ ነበር። እንዴት ማለት? እስኪ ተይኝ እናቴ።
ያ በፊት አጭቶኝ ነበር ያልኩሽ ሰውዬ ችግር ፈጠረብኝ እኮ። እንዴ አገባ ብለሽኛል ነበር? እሱማ አግብቷል፣ ግን እንደው ጸበደላ ላይ ሆነ ወንድም አለው። እሱ ነው አላስገባ አላስወጣ ያለኝ። የመጣቱ እያላሉ እና ምንድን ነው የሚለው? ኧረ ተይኝ በእናትሽ ምሩ፣ ረጅም ነው። በቃ ስመጣ እናወራለን። ግን እንዴት ነው የምትቆይ ይመስልሻል? አዎ ይመስለኛል። ያው ትንሽ እስኪ እንደውም በዛውም ሀኒሙን ይሆናችሁ ተዝናኑ። እሱስ ልክ ነሽ። እኔማ በዚሁ ከቀጠልኩ ወደ እሱ መኮብለል ነው። እንዴ ናሆም ይቆያል እንዴ? አዎ መሰለኝ፣ ሳይቆይ አይቀርም። እና እንዴት ነው ብቸኝነቱ? ያስጠላል። አይዞሽ ደግሞ 24 ሰዓት እያወራሽ ያስጠላል ታያለሽ እንዴ? እና ድምፁ ብቻውን ናሆሜ ነው ይሆንልኝ። እሱስ ልክ ነሽ። አንቺ የራስሽን ይዘሽ አይዞሽ ትይኛለሽ አይደል? እንዴ ኪራዬን ይዤ የትስ ብሄድ? ደስታዬ እኮ ከኔ ጋር ናት። በቃ በኋላ እናወራለን። ቻው። እሺ በቃ ቻው። እንዴ ኪራ አለ እንዴ? እንዴ ኪራ ነው? ኪራ ምን ሆነ ነው? ምንም ደስ ብሎኝ። በምን ደስ አለ? ጆሮቼ መስማት የሚፈልጉትን ስለሰማሁ ደስ አለ። በምንም ይሁን ብቻ ግን ዋናው ደስተኛ መሆን ነው። ምን ሰው እንዳያየን ነው? ይኸውልሽ እንደውም ከፈለጉ አለቅሽም። እንዴ ኪራ አለቅሽም